ስብከቴ ዋና ርዕስ የተሰቀለውን ደብቀን የተሰቀለበትን አናንጸባርቅም ይላል። እግዚአብሔር የሚፈልገው የተሰቀለበትን እንድናንጸባርቅ ሳይሆን የተሰቀለውን እንድናንጸባርቅ ነው። የተሰቀለው ኢየሱስ ነው። አይሁዳውያን እንግዳኛ ጥያቄ እንጠይቃለን። አቡነ ተክለ ሃይማኖት ሰይጣንን አጠመቁ ብሎ የሚል ምንባብ ምዕራፍ 48 ከ1 እስከ 4 ላይ ገድለ ተክለ ሃይማኖት በግልጽ ግዕዝ አማርኛ ጎን ለጎን ተቀምጧል። ለምን ይሄን አይነኩትም? ፌስቡክ ለማዘጋት ከመሯሯጥ ለምን ይሄን አትነካው? ወይ ለምን ቀርባችሁ አትነጋገሩ? ጠሩልኝ እስቲ ስለ መድኃኒዓለም መምህራኖቹ ማለት ነው። እዚህ በየትኛው ነው ቅዱሳንን እንወዳለን ብላችሁ የምትሉ ሰዎች በየትኛው አስተምሮት ከመጽሐፍ ቅዱስ አስተምሮት ጋር ይሄንን አይነት ትምህርት ወይ ይሄንን አይነት ጽፈት ልታስታርቁ ትችላላችሁ? አቡነ ተክለ ሃይማኖት ሰይጣንን አጠመቁ በምድር ተረት ቢሸጥ ኖሮ ኤክስፖርት በማድረግ ኃይለኛ የገንዘብ የዶላር ምንጭ እናስገባ ነበር። በጣም የገረመኝ ደግሞ